ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ፕሮግራሜ ለህፃናት ድምጽ ለመሆን ለህፃናት ድምጽ ለማሰማት እፈልጋለሁ። በእውነት በሀገራችን ከቅርብ ጊዜ ወዲህ ህፃናት ተወሰዱ፣ ህፃናት ተሰረቁ፣ ከመጫወቻ ስፍራ ህፃናት ተወሰዱ፣ ከሰፈር ውስጥ እየተጫወቱ ህፃናት ተወሰዱ፣ ህፃናት ተገደሉ፣ ሴቶች ህፃናት ተደፈሩ የሚባሉ ነገሮች እጅግ በጣም ተበራክተዋል። ስለዚህ ስለነዚህ ህፃናት ይመለከተኛል፣ መንግስትን ፍትህ እጠይቃለሁ። በዛሬው ዕለት እንግዲህ ለመስቀል በዓል ጎረቤቶቹ ጋር ሄዶ ክርስቲያን ጎረቤቶቹ ጋር ሄዶ ዶሮ ሲታረድ ያየ ህፃን ልጅ እናቱን መጥቶ እማዬ ለኔም ዶሮ እኛም ቤት ዶሮ ይታረድ ለኔም ዶሮ መብላት እፈልጋለሁ ብሎ ነግሯት እናቱ ዶሮ አንገሳ ስትመለስ ህፃን ልጅ አጠፋ። ያፋልጉኝ ማስታወቂያ ለቆ ነበረ። በሶሻል ሚዲያ ሁላችንም ሼር አድርገነው ነበረ። ህፃን ልጅ ተቀሾ ተገሎ ወንዝ ውስጥ ተድሮ ተገኘ። ምን ጉድ ነው ይሄ? አሁን ይሄ ምን ይባላል? አሁን ይሄ ህፃን ልጅ ምን አድርጎ ነው የተገደለው? አሁን ይሄ ህፃን ልጅ ምን አጥፍቶ በምን ጥፋቱ በምን ኃጢአቱ ምን ፍለጋ ነው ከምድር እየተነሱ ህፃናትን እየወሰዱ መግደል? ይሄ ምንድነው? መቼ ነው እኛ ኢትዮጵያውያን በዚህ ደረጃ የወረድነው? በዚህ ደረጃ የዘቀጥነው? እንደዚህ አይነት ሰዎች የሆነው መቼ ነው? ምክንያቱስ ምንድነው? የሚመለከተው አካልስ እውነተኛ ፍትህ እየሰጠ ያልሆነው ለምንድን ነው? በቅርብ ነው፣ አንድ ወር አልሞላም። ከአንድ ቤት ውስጥ ሶስት እህትማማቾች ከከንቲባ ቢትወደድ የህፃናት መጫወቻ ስፍራ 3 ህፃናቶች ናቸው የተወሰዱት። እንዲሁ በቤት ሰራተኛዋ የተወሰደች የታገተች ህፃን ነበረች። የፌቨን ጉዳይ እንደዚሁ በ7 ዓመቷ በሁለት አቅጣጫ ተደፍራ የሞተችው የፌቨን ጉዳይም የቅርብ ጊዜ ትዝታችን ነው። በጣም ብዙ ማለት ይቻላል። የሴት ህፃናት መደፈር፣ የሴት ህፃናት ጥቃት እንዲሁም ደግሞ የወንድም የሴትም ህፃናት መወሰድ፣ መሰረቅ፣ ተገሎ መገኘት፣ መታገት በቃ አሁን የዕለት ተዕለት ዜናችን ሆኗል። ለመኖር እጅግ በጣም ተሳቀቅን። የወለድናቸውን ልጆች መልሰን እንደው መዋጥ ብንችል ተመኘን። ህይወታችን ውጥረት የተሞላበት ምን ይፈጠር ይሆን እያልን ጭንቀት የተሞላበት እንደው በአምላካችን ላይ ራሱ ነገሮችን ለአምላካችን ትተንም እንኳን በሰላም መዋል እጅግ በጣም ከባድ የሆነበት ዘመን ነውና እኔ መንግስትን ፍትህ እጠይቃለሁ። በእነዚህ በዘረዘርኳቸው ደግሞ ያልተዘረዘሩ ብዙ ህፃናት አሉ፣ በየቦታው በየሰፈሩ እየተወሰደ ያሉ፣ ምንም ሳያደርጉ እየተገደሉ ያሉ፣ ያለ ጥፋታቸው እየተሰቃዩ ያሉ። እስኪ የራሳችንን በዚህች እናት ቦታ እናድርገው። ዶሮ ገዝታ ስትመጣ ልጇን ባጣችው ቀጥሎ ተገሎ ሞቶ የተገኙ የዚች እናት ቦታ እኛ ብንሆን ብለን ስናስበው ክብደቱ በጣም ከባድ ነው። በዚህ ዘመን ልጅን 7 ዓመት ማሳደግ ቀላል ነገር አይደለም። ብዙ መስዋዕትነት ተከፍሏል። ብዙ ነገር ትሆናለች እናት ልጅን 7 ዓመት አይደለም 3 ወርም ለማሳደግ። ልጁ በምን ኃጢአቱ በምን ጥፋቱ ምን አድርጎ ለምን what is the reason behind ምንም አልገባሽ ያለኝ ነገር ማለት ነው። እንዲሁ ከከንቲባ ቢትወደድ 3 ህፃናቶች እንደዚሁ የተወሰዱት የደረሱበት ያልታወቀ ምን እያሳለፉ ይሆን? እነዚህ 3 ህፃናት ምን እየበሉ ምን እየጠጡ ይሆን? እናት አባታቸው ቤት ውስጥ የለመዱት ነገር አለ። አሁን ደግሞ በተወሰዱበትና ባሉበት ስፍራ ምን አይነት ነገር እያሳለፉ ይሆን? ሁለቱ ህፃናት ሴቶች ናቸው። የት ውስጥ ነው ያሉት? በህይወት ውስጥ አሉ? በህይወትስ አሉ? እስኪ 3 ህፃናት የተወሰዱባት እናት ቦታ ራሳችንን እናድርግ። 3 ህፃናት የጠፉበት አባት ቦታ ራሳችንን አድርገን እናስበው ወገኖች። በእውነት ክብደቱ እንደዛ ስናስበው ነው በጣም የሚከብደው። ከአንድ አይሉት 3 ህፃን በአንድ ጊዜ ያጣ ወላጅ እንዴት ነው ወላጅ የሚሆነው? እንዴት ነው ሰው የሚሆነው? ያጣ ቤተሰብ እንዴት ነው ቤተሰብ የሚሆነው? እንዴት ነው ጤነኛ የሚሆነው? እንዴት ነው አእምሮ ጤናማ የሚሆነው? እንዴት ነው የሚችሉት? እንዴት ነው የሚመሸው? እንዴት ነው የሚናጋው? የመንግስት ያለ የፍትህ ያለ ለማለት እፈልጋለሁ። ፍትህ እላለሁ፣ እጮሃለሁ። አስተማሪ የሆነ እርምጃ በአንድ እንደዚህ አይነት ተግባር በሚያከናውኑ ሰዎች ላይ ቢወሰድ፣ ጠበቅ ያለ እርምጃ በመንግስት በኩል ቢወሰድ እንደዚህ አይነት ነገሮች ይጠፋሉ። ምንም አንሆንም፣ ምንም አንደረግም፣ ምንም አይፈጠርብንም የሚል ሀሳብ ነው እንደዚህ አይነት ነገሮች እንዲበራከቱ ያደረገውና አስተማሪ የሆነ ቅጣት፣ አስተማሪ የሆነ ፍትህ ለህፃናቶቹ ሁሉ እጠይቃለሁ። የጠፉትን እግዚአብሔር አምላክ በተአምራቱ ወደ ቤታቸው ይመልሳቸው። ያረፉትን የሞቱትን እግዚአብሔር በላይ በሰማይ ይቀበላቸው። የልጅነታቸው የንጽህናቸው የህፃንነታቸው አምላክ ይቀበላቸው። ሌላ ምንም ማለት ስለማይቻል ከዚህ በኋላ ግን በሀገራችን ህፃናት የመወለድ የማደግ
እና ዜጋ የመሆን መብታቸው ይከበር እላለሁ። ስለጠፉ፣ ስለተሰረቁ፣ በግፍ ስለተገደሉ፣ ስለተደፈሩ ህፃናት ፍትህ ጠይቃለሁ። ድምጽ መሆን እፈልጋለሁ። ፍትህ 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 ለህፃናት። ህፃናት የመወለድ የማደግ መብታቸው ይከበር። አመሰግናለሁ። የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴ ለሌሎች እንዲደርስ አድርጉልኝ።